በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ክቡራን የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ቪዲዮውን ላይክ በማድረግና ኮሜንት ላይም በመግባት ሀሳብ አስተያየታችሁን በመጻፍ ሀሳብ አስተያየት ከሌላችሁም 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን እንድታበረታቱና ለብዙዎች እንድታዳርሱልን በልዑል እግዚአብሔር ስም እንጠይቃለን። ከዚህ በመቀጠል በወርሃ ሐምሌ በዕለተ ሐሙስ የሚጸለይ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ዜና ገድል እንደዚሁም የተአምሩን ዜና እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት የጻድቁ የአቡነ እስትንፋሰ ክርስቶስም ምልጃና በረከት አይለየን እስከ ዘላለሙ ድረስ አሜን። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከትን ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ እህል ሳይቀምስ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያ እርስ በርሳቸው ሰላምታ ተሰጣተው የእግዚአብሔር ገናናነትና ተጋድሎ ያላቸው የመነኮሳት ተአምራትና ሃይማኖትን ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስም ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ የክርስቶስ እስትንፋሱ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ ያወረድሽልን እኛን ለማዳን ለሙሴ የተሰጠሽ ላንቺ ሰላምታ ይገባሻል። ከዚህም በኋላ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣልና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅም ነሳት። እርሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጠሌዎንን፣ አባ ሌፍን፣ አባ ጽህማን፣ አባ ፍጺን፣ አባ ገሪማን፣ አባ ይማአታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳንም ቡራኬ ተቀበለ። የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘው። ከዚህም በኋላ ወደ ደብረ ቢዛን ሄዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብየ እግዚእ ገዳም ሄደ። ከአብየ እግዚእ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከእነርሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊት 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደ እርሱ መጡ። መላእክት እያጸኑት 10,000 1,000 እየሰገደ ናላው በአፍንጫው እስከሚፈስ ድረስ እዚያው ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያም ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር
ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችንም ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላ ውሃ በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነርሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ኅብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚያም በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻ ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም የአንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመትም በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል አገር ደረሰ። ይኸውም ጎጃም ነው። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ተአምራትም እያደረገ በጾምና በጸሎት የመተታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም መተታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይችን አገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህሩ ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስ የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውንም ጭምር እስከ 7 ትውልድ እምርልሃለሁ። ስለ ድካምህ ብዛት ኃጢአታቸውንም ይቅር እላቸዋለሁ። ይህንንም ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ በአባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱ ሱስንዮስና አባ አልፋኤል ከኢባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳ ከኤልያስ ለበረከት ትሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተኝ ብሎ ጠየቀ። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ እዚያ ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። ነገር ግን በመጨረሻ ዘመን የአንተን እምነት ተዋህዶን ልጆች ትተው ክህደትና ጸብን፣ ክርክርን ያመጣሉ። ጌታችንም ተቆጥቶ ከዙፋናቸው ያወርዳቸዋል፣ ከስልጣናቸው ይሽራቸዋል። ጨካኞች አሕዛብና አረማውያን ይገዟቸዋል። አቡነ እስትንፋሰ ክርስቶስ ይህንን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ከልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ።
በተሻገሩ ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም ፈጽሞ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ ይገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷም እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እነርሱም የግሸቁ አቡነ መልክዓ ክርስቶስ፣ ሁለተኛ የጸበለ ጎል ገዳም አቡነ አካለ ክርስቶስ፣ ሶስተኛ ዘመለኮተ ሥላሴ፣ አራተኛ የደብረ ደረሃት አባ ቴዎግሎስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 12 ገዳማት በእስትንፋሰ ክርስቶስ እጅ በዚያ ወራት ቀኑ። ዕድሜው 33 ዘመን በሆነ ጊዜ ወደ ደብረ ድባ በምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብና አስኬማ፣ ቅናት ቀሚስ፣ መታጠቂያ መስቀል፣ መቋሚያ ጭራ፣ ስዕል እነዚህን ሁሉ ተቀበለ። እነዚህን ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋ ወደሙ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀልሜሎስ ደብረ ኤልድባ ብሎ ሰየማት። በዚያም ደንጊያ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችንን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ያለ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾምና በጸሎት በስግደትና ሌሊት በመትጋት በትምህርት በረሃም በጥበብ በእርቃን በድህነት ስጋም በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10ሩ መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ድንቅ ስራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህን ጸሎት በእግዚአብሔር አጋዥነት እንጀምራለን ብሎ ይጸልያል። ኃጢአትን የምታስተሰርይ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁና የሕይወት ቃል የዓለምን ኃጢአት የምታስተሰርይ የካህናት አለቃ ጌታዬ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖችን ኃጢአት ይቅር በለን። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውንና ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡበታል። የሸዋ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ ራስ ሆይ ለአንቺ ሰላምታ ይገባሻል። ሥጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰስሽ። እገሌና እገሌን ማርልኝ እያለ ስም ይጠራል። አባታችን ሆይ ይላል። ሰይጣን የተፋውን የኃጢአት ምራቅ ከኛ ለማስወገድ ስለኛ ወደ ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የእኔን ኃጢአት አስወግጂ። አላዋቂ በሆኑ በሰቃልያን በአይሁድ እጅ በጥፊ የተመታችው የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባችኋል።
በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ። እንደዚሁ የልቦናዬ በር ፈጽሞ ይከፈትልኝ። የነፍሳችንንና የሥጋችንን መድኃኒት ትሰጭ ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ አፍ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ለእኔ የሕይወት መጠጥ አጠጪኝ። ስለኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌን ሸክም አቅልልኝ። ስለኛ ስለ ፍጥረቶችሽ ሁሉ የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኃጢአቴን ግንድ ላኪልኝ። የተረገሙ አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ በስንፍና የሠራሁትን በደሌን አጥፊልኝ። አስቀድመን ስለ በደላችን ከሃዲያን አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ የእኔም በደል ቸንክሪ የሞት ችንካር ከሚሆን ከዲያብሎስ አድኝኝ። ስለ ኃጢአታችን ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽሞ ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ኃጢአቴን አስተስሪልኝ። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ለአንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸንክረሽ እንደዚሁ ኃጢአቴን ቸንክሪልኝ፣ የበደሌን መጽሐፍ ደምስሽልኝ። ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ላለሽ በጦር ጎንሽን የተወጋሽ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ለአንቺ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር በአንቺ ምክንያት ተገለጠ፣ ተከፈተም። እንደዚሁ ሁሉ የልቤ በር ይከፈትልኝ። በመስቀል ላይ መከራ ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባችኋል። የጌቶች ጌታ የንጉሶች ንጉሥ ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ክብርና ምስጋና ይገባል። በታላላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ትቸነክረኝ ዘንድ እለምንሃለሁ። ከእኛ ጋር መከራን ስለተቀበልክ እኛም ከአንተ ጋር መከራን እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊ አድርገኸኛልና በመከራ ስለመሰልንህ እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮቼ ከቅዱሳን ጋር ክብርን አድለን። ታኦስ ዋኦ አልፋ ቤጣ የምትባል ጌታዬ ኢየሱስ ሆይ የባሕሪ አባተ አብ መጠጊያ ኃይል ይሆነኝ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። አቤቱ እንደ ቸርነትህ ጎዳናዬን አስተካክልልኝ። አንተ ለወደድከው መራራው ከማር ወለላ ይልቅ ጣፋጭ ይሆናል። እኔም ይህንን እወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪ አስመልክተኝ፣ አስተዋይ ልቦናን ስጠኝ። ፈጣሪ ጥበበኛ አድርገኝ። ፈጣሪ ሆይ አድነኝ። በውስጥና በውጭ ያለው የሚታየውንና የማይታየውን አበሳ የምታውቅ አቤቱ እግዚአብሔር ሆይ አውግዮን አውሎክሶን ልቦናዬንና ሰማያዊን ቤት ክፈትልኝ።
ዓይነ ልቦናዬንም አብራልኝ፣ ኃጢአቴንም ይቅር በለኝ። መሐሪ የሆንክ አምላክ ሆይ፣ ይቅር ባይ አምላክ ሆይ፣ ቸር አምላክ ሆይ የኔን የበደለኛውን ኃጢአት ይቅር በል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፈህ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ለአንተ ሰላምታ ይገባል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፈህ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ምስጋና ይገባል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፈህ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባል። አቤቱ ፈጣሪ ሥጋዬንና ነፍሴን ባርክ። አቤቱ ፈጣሪ ሕይወቴንና ሞቴን ባርክ። አቤቱ ፈጣሪ የኔን የኃጥኡን ጸሎቴንና ልመናዬን ባርክ። ጌታዬ ኢየሱስ ክርስቶስ ሆይ የሚያስጨንቅ ላንተ ቀላል ነው፣ የራቀ ላንተ ቅርብ ነው። ጌታዬ ኢየሱስ ክርስቶስ ሆይ ይቅርታህን ከኔ አታዘግይብኝ፣ አታርቅብኝ። የሚያደንቁህን ከፍ ከፍ አድርጋቸው፣ ላንተ ቀላል ነውና ኃጢአቴን አስተስርይልኝ። አንተ መከራ በደሌን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሦስትነትህ ተማጸንኩህ፣ በትክክል ሥልጣንህ ተማጸንኩህ፣ በአንድነትህ ተማጸንኩህ፣ በመለኮትህ ተማጸንኩህ። አንተም በወለደችህ በድንግል ማርያም እናትህ ተማጸንኩህ፣ በቅዱስ መስቀልህ ተማጸንኩህ፣ በምትወደው በወዳጅህ በዮሐንስ ተማጸንኩህ። አንተም ባጠመቀ በቅዱስ ዮሐንስ መጥምቅ ተማጸንኩህ። መልአከ ምክርህ በሆነ በቅዱስ ሚካኤል ተማጸንኩህ። ያንተን መወለድ ለድንግል ማርያም የደስታ ብስራት በነገራት በቅዱስ ገብርኤል ተማጸንኩህ። እኔ ኃጢአተኛው በወዳጅህ በእስትንፋሰ ክርስቶስ ተማጸንኩህ። የእኔም የሕዝቡንም ኃጢአት ይቅር በል ለዘላለሙ አሜን። አባታችን ይችን ጸሎት ሲጸልይ ከሲኦል ነፍሳት በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ከቀበኒ ጋር ይጸልይ ነበር። የዚህች ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቦና በደጋጎቹ በጻድቃን በሰማዕታት በመነኮሳት ፍጹማን በሚሆኑ ደናግላን ልቦና በተመረጡ በ99 ቅዱሳን በመላእክቱ ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይችን ጸሎት በጸለየ ጊዜ 240 ሺህ ነፍሳትን ከሲኦል ያወጣሉ። ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያትም። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ ፊቱን በድንጋይ 40 ሺህ ቀኝ ፊቱን 40 ሺህ ግራ ፊቱን 40 ሺህ ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን የኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔዓለም አስቀድሞ ለሦስቱም ቅዱሳን ደናግል የገለጣቸው ቤርዜዴ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገለጥበት ሰዓት
እነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱት 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን፣ 7 ጊዜ ወገቡን፣ 347 ጊዜ ደረቱንና ሆዱን ረገጡት፣ መቱትም። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩን መቱት፣ 37 ጊዜ ጭኑን መቱት፣ 80 ጊዜ በገመድ አስረው እየጎተቱ የራሱንም ፀጉር ይዘው እየጎተቱ ያንገላቱት ነበር። 305 ጊዜ ፂሙን እየጎተቱ ይነጩት ነበር። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜ ተመታ። እያንዳንዱ አንዱ ብቻ ነፍስን ከስጋ ለመለየት የሚያደርስ ነው። 19 ጊዜ ከግንድ ጋር አጋጩት። 1 ጊዜ በግንድ አስረው ገረፉት። 6666 ጊዜ በጸና ግርፋት ገረፉት። ካቆሰሉት ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉት የራሱ ቁስሎች ብቻ 767፣ ወደ ታች የዘለቀው የራሱ ቁስል 72። 1000 ጊዜ መስቀል ተሸክሞ በጎዳናው እንደወደቀ 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ እርኩሳን አይሁድ ምራቃቸውን በፊቱ ላይ እንደተፉበት። እስትንፋሰ ክርስቶስ ይህንን አይቶ ይደነቅ፣ እጅግ የሚጨነቅ፣ ፊቱንም በድንጋይ ጥፊ ይመታው ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔ ዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊት፣ 15ቱ ነቢያት፣ 5ቱ ማህሌያት፣ የሰባቱ ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር የወድስዋን ጭምር አርጋኖን ከውዳሴ አምላክ ጋር የ200 ሊቃውንት ሃይማኖት አበው ከስንክሳር ጋርም ያውም እግዚአብሔርን እያለቀሰ ከመለመን ጋር እግዚአብሔር ነግሰን ከሰዓታት ጋር የሌሊት ሰዓታትና የመዓልት ሰዓታት አቡነ ዘበሰማያትን ከ42 ሚሊዮን በላይ በአቁጣሮ ጊዜያትን ያደርስ ነበር። አራቱን ወንጌላት የጻድቃንንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ጋር 18ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስን ያደርሳል። የጊዮርጊስን ገድል፣ ሰኔ ጎለጎታን፣ ልፋፈ ጽድቅን፣ ቀበኒ ክርስቶስን፣ 7ቱ ኪዳናትን በ7ቱ ጊዜያት ከ9 ጸዋትው ጋር መጽሐፈ ባርቶስን፣ ገድለ ኪሮስን፣ ገድለ ኤዎስጣቴዎስን፣ ገድለ ገብረ መንፈስ ቅዱስን፣ ገድለ ተስዓቱ ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ገድለ ጴጥሮስ፣ ተፍጻሜተ ሰማዕትን ያደርሳል። ይህንን እየጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ ከዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህንን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየሀገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማህበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትና ስዕል ይዘው መጥተው ወዴት እንደሚያኖሩ ፈለጉ። ስዕላቸውን የሚያስቀምጡበትን በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜና ነገሩና ዜና ገድሉ ዜና ተአምራቱም በዳውንት ሀገርና በሀገሩ ሁሉ ወደ ታችም ወደ ላይም ባለው ሀገር በዋድላና በሮሃ አውራጃ ተሰማ። አገሩ ሁሉ ዝናውን ይናገር ጀመር። ስለ እርሱም ከአማራ ሳይንት እስከ ጠሸት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። ወጥተውም ሴቶችና ወንዶች
ካህናትና ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግም ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ በጻድቃንና በሰማዕታት ዘንድ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴትና ወንድ ተጠምቀው 55 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱ ናቸው። አባ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለ ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰዓል ነከን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስከሚያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም እረፍት አይሰጣቸውም። የጌታችንንም አብይ ጾም 40 ሌሊትና 40 ቀን እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል ይጸልያል እንጂ። እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንደዚህ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በጌታ ጽንሰት በትንሣኤና በዕርገት ሥጋ ወደሙን ይቀበላል። በእመቤታችን በድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ድረስ የእመቤታችንን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችው የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር። ዘወትር ይጾማል። ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህም በኋላ ሕግንና ቀኖናን ሥርዓትን ከአበው ሥርዓት አውጥቶ ሠራ። የሠራውም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን ማውራት አይኖር። ይህንን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖናው 8 ቀን ይጹም፣ በየቀኑ 200 ይስገድ ይላል። ከደብሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው እስከ 10 ቀን በደረቅ እንጀራና በውሃ ይጹም፣ በየዕለቱ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም፣ እዚያው የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወል ይደውሉ አለ። ይህ እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ትሰጠው ነበር። ከ24ቱ ካህናተ ሰማይ ጋር የጸባዖትን ዙፋን በየጊዜው ያጥን ነበር። የ24ቱ ካህናተ ሰማይም ስማቸው ይህ ነው። አኪያል፣ ቀርቲያል፣ ደርቲያል፣ ኤልያል፣ ዘርቲያል፣ ቱቲያል፣ ዮልያል፣ ከርቲያል፣ ለብቲያል፣ ሚታአል፣ ራዋል፣ ሳውር፣ አናዋል፣ ፈላልአል፣ አክርታያል፣ አፍልኤል፣ አውንዋል፣ ናናንኤል፣ ዋቲርናና ሳቄ ጎማስ፣ ቲታር፣ አርናስ፣ ዝርኬ፣ እብጦ። አባታችንም 25ኛ ሆኖ ያጥናል። ዳግመኛም ሥርዓትን ሠራ። ሁለተኛውም ሥርዓት አባታችን ቤተ ክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያችም ዕለት ወጥን ጠላን አይቅመስ።
ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀንም በጸሎት ሰዓት ደውል ሲደወል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖናው እንደዚህ ይሁን። ጸብ፣ ክርክርን፣ ጭቅጭቅን የሚፈጥር ቢኖር ወንድሞች ራት ከተመገቡ በኋላ ይመገብ። 10 ቀን ይጹም። ሥጋ ወደሙን አይቀበል። ከማኅበረተኞች የተሳደበ በወንድሙ ላይ ክፉ ስምን ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጹም፣ 500 ስግደት ይስገድ። ጾሙ በደረቅ እንጀራና በውሃ ይሁን። ሥጋውን ደሙን አይቀበል። ቀኖናውን ምንም አታሻሽሉት። የክርስቶስ በጎች የተባሉ ምዕመናንን በወሬና በጸብ ለያይቶ በታትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በየጸሎቱና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይከፋፈሉ። ተካፍለውም እልፍ እልፍ ይሰግዳሉ። ለዚያም ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊሃ ሌሊት ያድራሉ። እንደዚህ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። አባታችንም ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ዋጋ ይሆናችኋል አላቸው። ከማኅበሩ ሰዎች በቤቱ መርፌ ሳይቀር ቅርስን ያስቀመጠ የገዳሙ አስተዳዳሪ ሳያውቅ 50 ቀን ቀኖናው በደረቅ እንጀራና በውሃ 3 ቀን ይሁን። ያንንም ንብረት ለማኅበሩ ይተው። ስግደቱም ያለ ማስታጎል 200 ይሁን አለ። አባታችንም ስለዚህ ነገር 99ኙን የሚዋደዱ የነገደ መላእክትን ማኅበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ላይ ክፉ የሆኑ 5 ማኅበር አየው። እነዚያም ክፉዎች ማኅበር እነዚህ ናቸው። አንዱ ማኅበር የጅቦች፣ ሁለተኛው ማኅበር የውሾች፣ ሦስተኛው ማኅበር የተኩላዎች፣ አራተኛው ማኅበር የቀበሮዎች፣ 5ኛው ማኅበር የፍየሎች። ክፉዎች ማኅበር የተባሉት እነዚህ ናቸው። ዳግመኛም 5 ደጋጎች ማኅበርን አሳየኝ። አንዱ ማኅበር በጎች፣ ሁለተኛው ማኅበር እርግቦች፣ ሦስተኛው ማኅበር ዋኖሶች፣ አራተኛው ማኅበር ንቦች፣ 5ኛው ማኅበር ጥንቸሎች ደጋጎች እነዚህ ናቸው። እነዚህ የዋሃን እንደሆኑ እናንተም የዋሃን ሁኑ። ደቀ መዝሙሩም ተርጉምልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስን ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ በአንድ ምጣድ ተጋግሮ ለ700 ማኅበረተኞች ይበቃቸው ነበር። በእራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ሥራን የሚሰሩ የአታክልትን ፍሬያት የሚለቅሙ እንጨትን የሚለቅሙ አሉ። ተግባረ ዕድ ጥበብን የሚችሉ አሉ። መጽሐፍ መደጎስን መጽሐፍን የሚችሉ አሉ። በጾምና በጸሎት ተወስነው በመቆም የሚኖሩ አሉ። የማኅበሩ አለቃ ሁሉንም በየሥራቸው ያሰማራቸዋል። አንዲት ራታቸውን የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንድ አምላክ የምትሆን አብ ወልድ መንፈስ ቅዱስ አንተን እንለምንሃለን ብለው ጻልነክን ይጀምራሉ።
ከዚያ በኋላ እንደዚህ ብሎ ሰአልነከን ይጸልያል። ሰአልነከ መሐሪ መሐሪ አምላካችን አንተን እንለምንሃለን። ሰአልነከ ፈጣሪ ሆይ አንተን እንለምንሃለን። ሰአልነከ ካሊ ሆይ ሁሉን ቻይ ሆንክ አምላክ አንተን እንለምንሃለን። አቤቱ ሁሉን የፈጠርክ አንተን እንለምንሃለን፣ እናመሰግንሃለን። በሃይማኖት ሆነው የለመንሁን ፈጽመህ የማትለይ የማትነሳ ቀኝ እጅህ የተባለ ልጅ የሕይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅህ የተባለ ልጅ የህብስትና የጽዋ ምንጭ ነው። ቀኝ እጅህ የተባለ ልጅ የበረከትና የረድኤት ምንጭ ነው። ቀኝ እጅህ የተባለ ልጅ የይቅርታና የምህረት ምንጭ ነው። ቀኝ እጅህ የተባለ ልጅ የርኅራሄና የትዕግስት ምንጭ ነው። ቀኝ እጅህ የተባለ ልጅ የሥርዓትና የሕግ ምንጭ ነው። ቀኝ እጅህ የተባለ ልጅ የምግባርና የሃይማኖት ምንጭ ነው። ቀኝ እጅህ የተባለ ልጅ የጾምና የጸሎት ምንጭ ነው። ቀኝ እጅህ የተባለ ልጅ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በአርባዕቱ እንስሳ በረከትን ባርከን። አቤቱ ክርስቶስ ሆይ በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል በረከት ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሳቁኤልና በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በራሙኤልና በሱራያል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኒንና በሰዳክያል በረከት ባርከን። አቤቱ ክርስቶስ ሆይ በ99ኙ ነገደ መላእክት በረከት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አሰረ ትምህርትን በሚከተሉ በ500 ቢጽ በረከት ባርከን። አቤቱ ክርስቶስ ሆይ አሸናፊዎች በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ የተመረጡ 80,000 በሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ ሃይማኖታቸው በቀና በ318ቱ ሊቃውንት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጳጳሳትና በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልዑካን በሚሆኑ በካህናትና በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለቱ ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅድስት ቤተ ክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅድስት ቤተ ክርስቲያን መምህራን በሚሆኑ በአራቱ ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ብሩካን በሚሆኑ እውነተኛ ልዩ ክቡር የሕያው እግዚአብሔር የባህሪ ልጁና በሥጋ የማርያም ልጅ ተብለህ የምትጠራ አንተ የጸናች ሥልጣንህን ከፍ ከፍ ያለች ኃይልህን በዚህ በህብስት ላይና በዚህ በጽዋ ላይ አሳድር።
ዘወትርም ምስጋናህን እንዳያስረሳን የተራብንና የተጠማን እኛም ባሮቼ ወንዶችና ሴቶች እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ በእውነት ይደረግልን። አቤቱ ይህንን ህብስትና ይህንን ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የማያበዛ ጸሎት እንዳያስታጉል የሚያደርግ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቂምና በቀልን የሚያርቅ ክፋትና ጸብን የማያመጣ አድርግ። አቤቱ ይህንን ህብስትና ይህን ጽዋ ድህነትን የማያመጣ መታወክን የሚያስረሳ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። አቤቱ ይህን ህብስትና ይህን ጽዋ ለአፍ የማይመር ለጉሮሮ የማያንቅ ሆድን የማያም ድህነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህን ህብስትና ይህን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህንን ህብስትና ይህን ጽዋ የተዋረደ ስጋችንን የሚያሻሽል ርኩሳን መናፍስትን የሚያጠፋ አድርገው። አቤቱ ይህንን ህብስትና ይህን ጽዋ የልብ ስስትን የሚያርቅ የሐሳብ ነውርን የሚያጠፋ አድርገው። አቤቱ ይህንን ህብስትና ይህን ጽዋ የታመመውን የሚፈውስ የደከመውን የሚያጸና አድርገው። እርግማንን የሚያርቅ ሰላምን የሚያመጣ አድርገው። አቤቱ ይህን ህብስትና ይህን ጽዋ በቀንና በሌሊት በሰዓቱም ሁሉ ክፉን የማያሳስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። አቤቱ ይህንን ህብስትና ይህን ጽዋ የጥበብ ምንጭና የእውቀት የምስጋና ምንጭ የፍቅርና የሰላም ምንጭ አድርገው። አቤቱ ይህን ህብስትና ይህን ጽዋ ነፍሳችንንና ስጋችንን የሚጠላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግልን አድርገው። አንተ መጀመሪያውና መጨረሻ አልፋና ኦሜጋ አንተ ነህና። አቤቱ ይህንን ህብስትና ይህን ጽዋ ኃጢአትን ሁሉ ማስተስሪያ አድርገው። በውስጡ ስራይና መርዝ ቢጨመር መተቱን ሻረው አጥፋው። ስሜኒ መሐሪ ወመስተሳህል ስሜ መሐሪ ይቅር ባይ ነው ስላልክ ስለ ስምህ ብለህ እውነተኛ የጽድቅ መብልና እውነተኛ የጽድቅ መጠጥ ይሆነን ዘንድ ፈጣሪያችን ክርስቶስ ሆይ ይህንን ህብስትና ይህን ጽዋ ባርከ ስጠን፣ ቀድሰህም ስጠን። ይህንን ህብስትና ይህን ጽዋ ጽንተ ስጠን፣ ልዩ መዓዛ ያለው አድርገው። ይህን ህብስትና ይህን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናል፣ የማያምን ይጠፋል። ዛሬም ዘወትርም ለዘላለሙ አሜን። ይህንን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 እግዚኦ መሐረነ ክርስቶስና ኪርያላይሶን ጋር በማህበር ይጸልያሉ። 800 ስግደት ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸውን ምግባቸውን ተቀብለው በየበዓታቸው ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጻሕፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጻሕፍትን ይተረጉምላቸዋል። ትህትናንና ፍቅርን፣ የቀናች ሃይማኖትን፣ ንጽህናንና ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትምህርት ይጸኑ ዘንድ የአባቶችን ማህበር ሥርዓትን የሚመስል ሥርዓት ሠራ። ቀድሞ አባታችን እንጦስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳቁሚስ እንደሰሩ ሥርዓት አባታችን አቡነ እስትንፋሰ ክርስቶስም ሥርዓትን ሠራ ደነገገም። ከጻድቁ ከአባታችን እስትንፋሰ ክርስቶስ በገዳሙ ማህበር ካሉት መናንያን በኃጢአት የተዳደፈ ከኃጢአቱ ንጹሕ ያልሆነ አልነበረም። ደቀ መዛሙርት የሆኑ መናንያን ሁሉ በተጋድሎ ፍጹማን ሆኑ። ጸሎታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ በረከትና ረድኤት የቅዱሳኑ የጻድቃኑ ሁሉ ምልጃና ጸሎት አይለየን እስከ ዘላለሙ ድረስ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር
ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።